ጭንቀቶችን የሚያነሳልን የዓለማቱ ጌታ አላህ ብቻ። አንዴ አንድ ግለሰብ መርከብ እየነዳ ወንዝ ያቋርጣል። ሲያቋርጥ መሃል መንገድ ላይ መርከቡ ትሰጥምበታለች። ሊሞት እንደሆነ አሰበ። ዋና ይችል ነበርና እየተወራጨ ወንዙን እያቋረጠ ወንዙ መሃል ላይ የምትገኝ ጀዚራ ደሴት እሷ ጋር ሄዶ አረፈ። ጠባብ ደሴት ነው። ብቻ ዛሽ ጋር ቁጭ አለ። ወደ አገሩ እንደይመለስ መሃል ላይ፣ ወደፊት እንደሄድ መሃል ላይ ምን ያድርግ? ሞትን እየተጠባበቀ 3 ቀን ቁጭ አለ። ምግብ የለውም፣ የጠጣው የለም። 3ኛው ቀን እንዳለቀ ተስፋ መቁረጡን የምትገልጽ አንዲት ስንኝ ቋጠራ። ምን አለ? إذا شاب الغراب أتيت أهلي وصار القار كاللبن الحليبي. إذا شاب الغراب قرى تقرنوا هذا يشبت القرى. إذا شاب الغراب قرى قوس يشبت أتيت أهلي ودبيت سبي متأو وصار القار ياسبالت تشكا كاللبن الحليبي اندوتت نزال. ياسبالت تشكا وتثمون يشلال قراس نج مون يشلال አይችልም። ምን ማለቱ ነው? በቃ ለመሞት ተስፋ ቆረጠ። ተስፋ የለኝ። የአስፓልት ጭቃ ወተት እንደማይሆነው ሁሉ የኔም መዳ ያለቀለት። ታዲያ እሱን የሚሰማው አላህ አንድ ጥሪ እንዲጠራ አደረገው። አዘነለት። ከላይ ሰማይ ላይ አንድ ተጣሪ ሲጣራ ይህ ግለሰብ ይሰማል። ዓሰል ከርቡ الذي أمسيت فيه يكون وراءه فرج قريب. من الباتم አሁን ያለህበት ጭንቀት ከበስተጀርባው መልካም ይዞ ሊመጣ ይችላል። አላህ ላይ ተስፋ ተቁረጥ ሚል ሰማ። በዚህ ተጽናንቶ ያለ ከርቀት ሌላ መርከብ ስታይ ፈለወሐ ለሃ እጁን እንዲያንቀሳቀሰ መርከቢቱም አየችው። መጡና አንስተው ልክ መርከቧ ላይ እንዳስቀመጡት መርከቡ ላይ አጋጣሚ አንድ ሰው እቺን ስንኝ እያለ ነበር። ዓሳ ፈረጁን የእቲ ቢሂ ላሁ ኢነሁ ለሁ ፊ ኩል የውምን ፊ ኸሊቀትህ አምሩ ኢዛ ላሃ ዑስሩን ፈርጁ ዩስረሁ ቀደ ላህ አነ ልዑስረ የትበዕሁ ልዩስር። ጭንቀት ሲመጣብህ ሲበረታብህ አላህን ጥራው። አላህ ምን ወስኗል? ከጭንቀት በኋላ ምን ይመጣል? ሰላም ይመጣል፣ ዩስር ይመጣል፣ ፈረጅ ይመጣል። ያን ግለሰብ ያዳነው ማን ነው? ወንድሞቼ? አላሁ ረቡል ዓለሚን። አላህ ምንለው ሁላ የሚሰማ። አቡ ሙዓለቅ ከአንሳር ጎሳዎች የሆነ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ነበር። ወካነ ታጅራን ነጋዴ ነበር። ወካነ ወሪዐን ናሲካ አላህን በጣም የሚገዛ አላህን ፈሪ ባሪያ ነበር። ገጠር የሰውን ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል። መንገድ ላይ ፈለቂየሁ ሊሱን አንድ ሽፍታ ያዘ። ከዛም ሸኘኛ እሻለና ሸኘ። የሸኘው ያለ አቅጣጫ ቀይር ይለዋል። ቀየርኳል። ወደ ማላቀው ጨለማ ሸለቆ ገባው። ትንሽ እንደገባው የሰው ራስና እጅ እግር ተመለከትኩ። አቡ ሙዓለቅ ተነገጥኩ። የሆነ ነገር እንዳለ ተረዳው። ከዛም ላመልጥ ፈረሴ ላይ ወርጄ ሮጥኩ። ተከትሎ ያዘ። ከያዘኝም በኋላ ልገልህ ነው አለ። ለምን ትገልኛለህ? ዳዕኒ አዒሽ ተወይ ልኑር፣ ንብረቴ ገንዘቤ እሱልህ አልኩት። ቃለ ገንዘብህና ንብረትህማ የኔ ነው፣ ወላኪኒ ኡሪዱ ቀትለክ፣ አንተም መግደል ፈልጋል። አንዳንዱ እንዲህ የደም ጥም ያለበት መግደል ነው አንተም ፈልግ። ፈቁልቱ ለሁ ኢዛ ካነ ላቡድ፣ እኔም መግደል የግድ ከሆነ ዳዕኒ ኡሰሊ ረክዓተይ፣ አላህን ሰግጄ ልገናኘው ፍቀድልኝ፣ 2 ረክዓ ልስገድ። ቃለ ወማ ሽእት፣ አታርዝም ቶሎ በላል። فيقول فكبرت للصلاة، الله أكبر بي قبوا صلاة። كذي سجدت بوهانا الله اللي قنانيون تقل
فنسيت القرآن كله قرآن እንዳለ ረሳሁት ፋቲሃም ራሷ ይጠፋብሃል እንኳን ሁሉም ነገር ሲጨንቅህ ይጠፋል ፋቲሃም ጠፋኝ አልহামዱሊላህ ረቢል ዓለሚን ከዛ ግን አላህ እንዴትን አንቀጽ አስታውስ አመን يجيب المضطر إذا دعاه ويكشف السوء من ነው ይላል አላህ ያወዳደረ أما يجيب المضطر إذا دعاه አማልክቶች ይሻላሉ ወይስ ያ የተጨነቁ ሰዎች ሲጠሩት يجيب እሺ የሚለው ጌታ ويكشف السوء መጥፎን የሚያስወግደው ሚለው አንቀጽ ተሳለኝ እችን ቀራሁና ስጁድ ላይ ወርጄ አላህን ተማጸንኩት ምን ብሎ ለመነ ያ ረቢ አስአሉክ እለምንሃለሁ بعزك الذي لا يرام وبملكك الذي لا يضام وبنور وجهك الذي ملأ أركان عرشك يا مغيث أغثني أنت رجوك سوج سلمنوت اشيمي لو جيتا ملك تنيانيا فدعوت بدعائك الأول يمجمرها تري استقابا فسمع لأهل السماء قعقعا دمس سماء استقابا هلتنيا يا مغيث التل فسمع لأهل السماء ضجا ربشا تفتر مجرشا لالله جيتاتشين يتجنك سو دعانا بلن عبيتو تاكربنا አንተን የማዳን እድል ሰጠኝ ከአራተኛው ሰማይ የመጣው መላእክት ነኝ አለኝ አላሁ አክበር አመን يجيب المضطر اذا دعا ተጨንቀው ሲጠሩት ማን ነው እሺ አላሁ سبحانه وتعالى الله أكبر كبيرا الله أكبر بكرة وأصيلا وله الثناء مرتلا وجميلا الله أكبر كلما هتفت به مهج العباد وسبحته طويلا الله أكبر في السماوات العلا والأرض حيث تجاوب التأليل